አባት ያላችሁ አባቶች የታደላችሁ ናችሁ። በእውነት የምትጦር እናት በቤታችሁ ያላችሁ እናቶች የታደላችሁ ናችሁ። አንድ ሰው ምን ያደርጋል በሰላችሁ? ልጅ ወልዷል፣ አባቱ አርጅቷል፣ እናቱ ሙታለች። ከሞት የተረፈውን አባቱን ከቤት ከሳሎን ሲቀመጥ ቤቴ ይቆሽሻል፣ የዝንብ መናኸሪያ ይሆናል ብሎ የውሻ ማደሪያ ላይ ወስዶ አስቀመጠው አባቱን እኮ። እየሰማችሁ? ታዲያ ይህ ሰው ምን አይነት ልጅ ሊያገኝ ነው? ሲያስቀምጠው ምግብ የሚልክለት የመሶብ ትርፍራፊ ነው። የልጁን ትራፊ የራሱን ትራፊ ልጁ ሳያይ በዚህ በምሳ መቋጠሪያ ያሽግና ለአባቱ ሂዶ እሱ እንኳን እንዳይሰጠው ልጁን ለአያቱ ወስዶ ለአባቱ አባት ምግብ እንዲሰጠው፣ ነገር ግን ያንን ምግብ ሲያደርስ ከፍቶ እንዳያይ አስጠንቆ ያውም በመስኮት እያጮለቀ እያየ ወደ አባቱ ልጁን ይልከዋል። ከቃሉ ጋር ናችሁ? የሚገርም እኮ ነው። ልጁ ሲያመላልስ ምንድነው አባቴ ለአባቱ የሚሰጠው? ሁልጊዜ አትየው ይለኛል። ምን ጉዳይ ቢሆን ነው? ስለዚህ ከፍቼ ማየት አለብኝ ብሎ ሲወጣ አባቱ በመስኮት እያየው ነው። በመስኮት እያየው ሊከፍት ሲል ዋ ለምንድን ነው የምትከፍተው? ተናግሬአለሁ አለው። አባቴ አባትህን ያስቀመጥክበትን ቦታ አይቼዋለሁ። ደግሞ አሁን የምታበላውን ምግብ ላየው ፈልጌ ነው። ምን ያደርግልሃል አለው። አንተ ስታረጅ የምትኖርበትን ቦታ አውቄአለሁ። እንደገና ደግሞ ለአባት የምታበላውን ምግብ አይቼ እንዳላጎልብህ ምግቡን ላይ ፈልጌ ነው አለው። የሚያሳዝን እኮ ነው። አሁን በእውነት እኛ ያልዘራነውን መልካም ሥራ ካሁኑ ትውልድ መጠበቅም ሞኝነት ነው። ወላጅ ያላችሁ ወላጆች አንድ እጃችሁን ወደ ልጃችሁ ለማጉረስ ስትሰዱ አንድ እጃችሁን ደግሞ ወደ አባታችሁ ጉርሻ ላኩ። አንድ እጃችሁን ወደ እናታችሁ፣ አንድ እጃችሁን ወደ ልጃችሁ ጉርሻ ላኩ። በእውነት ሰው የሚቀጥለውን ነው የሚያየው። ወላጆች ልጆቻችን ይላሉ፣ እኛ ደግሞ ልጆቻችን እያል የላኞችን አናስባቸውም። እናትን ስታጎርሽ አባትን ስታጎርሽ ልጅ ያይና ነገ እናቴን ላጉርስ ይላል፣ ነገ አባቴን አጎርሰዋለሁ ይላል። አይመስላችሁም? ምእመናን መሆን ያለበት እንደዚህ ነው። መተሳሰብ መተዛዘን እንዲመጣ እኛ ለወላጆቻችን ደጎች ሆነን ለልጆቻችን አርያና ምሳሌ ሆነን ካልታየን መርገም ነው የሚመጣብን ማለት ነው። ነገ ልጆቻችን ከውሻ ማሰሪያ ላይ ሊያስሩን ይችላል። ነገ በእውነት እናት ስታረጅ ማጠብ መመገብ፣ አባት ሲያረጅ እጁ ሲፈዝ አይኑ ሲፈዝ አጥቦ ማጉረስ እኮ ተገቢ ነው። እንዴት አድርገው ነው እነሱ እኛን ያሳደጉን? የተወለደን ሕፃን ማን ሊያቅፈው ይችላል? መጀመሪያ ላይ ወላጅ እኮ ናት እያጠበ ማንነቱን ሳትጸየፍ ያሳደገች እናት እንዴት ስታረጅ እሷ ትጥላለች? ያውም በልጇ። እንዴት ዛሬ ማንነታችንን ሳይጠላ ያሳደገን አባት አጥቦ ማኖር ማንን ገደለ? ይህንን ካደረግን ወላጆቻችንን ካከበርን የምንወልዳቸው ልጆችም ከኛ እየተማሩ ነገ በሰላምና በፍቅር ይዞናል ማለት ነው።